በኋላ የምትፈልገው ነገር ካለ ጥራኝ። እሺ አንተ ገባና ረፍታ ደግመዋል ብዬ ነው እኔ እነግርልሃለሁ። ከአዲሱ ተከራይ ስርስር የምትይ ምንድነው? ጓደኛው ነኝና ካላስቸገረ ናፍቀኸኛል። አትስቲፍ እስቲፍ ምን አባትሽ ነው የምትቀባጥለው? ከአዲሱ ተከራይ ጋር እንዳላይሽ ብዬሽ አልነበረም? እኔም እኮ የሆነ ነገር እነግርሃለሁ ብዬ። አሁን ተገናኘን አይደል? ንገሪኝ። ሃይ ጋይስ እንዴት ናችሁ? ራሽ ሪያክት እንግዲህ ዛሬ በአዲስ ቪዲዮ መተናል። ካያና ኒቫን የሚሰሩበትን ተከራዩ የሚባለውን ሾርት ሙቪ ሰብሰብ አድርገን ለእናንተ የምናቀርብ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ እንዲደርስ የደወል ምልክቷን ተጫኑ። ቪዲዮውን እስከመጨረሻው ጨርሳችሁት ላይክ እንዳይረሳ። እናመሰግናለን። ወደ ቪዲዮ ሌትስ ጎ። ስሚ ይሄ እኮ አዲሱ ተከራይ። አዎ መሽለት እኮ ማሚ ስታወራይቻለሁ። ቆይ መጣው ላውራው። ያምሻል እኮ። ሰላም ሰላም። ቤቱ ተመቸ አለ እንዴ? እንደዚህ ቀድሞ መጥቶ የሚያወራ ሴት የኛ ቤት ነው። ኒቪን እባላለሁ። ከሁለቱ አንዱ አንቺ ነሽ? አዎ እሷ ደግሞ እህቴ ነች። እሺ ሰላም። ምን የሚያስፈልግ ነገር አለ? አይ ምንም፣ ግን አሁን መሄድ አለብኝ። ይቅርታ። ኩልስታፍ ስምን እኮ ሲግማ ቦይ ካያ እባላለሁ። እሺ ካያ፣ በኋላ የምትፈልገው ነገር ካለ ጥራኝ። እሺ እንደዚህ ተንከባካቢ ቆንጂ ያከሬት ነው ያለው። እናዛችሁ ፈልጉልኝ እስቲ። አንቺ ቀውስ ምን ያረግሽ ነው? ምን ሆንኩኝ? ወይ ጉድ! አረ ምንም። አረ እናንተ ልጆች ቲቪውን ቀንሱን ልረፍበት። ስሚ ይሄን ሁሉ ስናፋድድ ማሚ እየሰማች አልነበረማ? እኔ ምን አውቅልሽ? አንቺ ቅሌታ ደሞ ነገራታለሽ። እሺ እኔ የምልሽ ማሚ አንቺ ልጅ ቀረ በሩን እያየሽ ነው። አንቺ ምን አባሽ ነው ቆዝሚው? አረ ምንም። እና ማንሽ ነው እዚህ ትጎልልሽው? አረ ምንም፣ ትንሽ ንፋስ ላግኝ ብዬ እኮ ነው። ከመን ጀምሮ ቆይ አዲስን ተከራይ እየጠበቅሽ አይደለማ እንዴ? ለምን ሲባል ነው የምጠብቀው? ምን አቅልሻለሁ? እኔ ልትሄጂ ነበር አይደል? አይ ይሁንልሽ፣ በቃ እኔ ሄጃለሁ። ምን ትቀባጥርብኛለች? መጣ ይላል ጀግናው። አዲስ ጎረቤታችን አለው። እንዴት ነሽ? እኔ የምልሽ ለማዘር ስለበሩ ነግሬያት ነበር። ኢትስ ኦኬ ኒቪን አለች። ለሷ ነገራት። እሺ እኔ ቸኩያለሁ። ቻው። በቃ ይመጣ መጣሪው ቁጭ። እንዴት ዋልሽ? አለው። እንዴት ነህ? አለው። ካልተሳሳትኩ ኒቫን ነው አይደል ስምሽ? ኒቪን ነው፣ ግን እንደፈለግ ጥራው፣ ችግር የለውም። ለማዘር የበሩ ነገር አውርቻት ነበርና። እሺ ችግር የለውም። አንተ ገባኔ እነግርልሃለሁ። እሺ ግን እንዳትረሺው። እሺ እሺ በቃ አንተ ገባና ረፍታ ደግመዋል ብዬ ነው እኔ እነግርልሃለሁ። እንዴ ገና ከሆነ መተዛዘን ማለት እኮ ከስራ ነው የመጣኸው ብዬ ነው። እሺ በቃ መልካም ቀን። ባንድ እይታ ጠብ አደረጋት በቃ። ወርወር ሲል ሃይኔ አቤት ድምጽ። ኒቪን ሰረቅ አርጎ ሲያይ ድንገት ልጁን በማየቴ ውይ አስደነገጥኩሽ አይደል? በጣም ይቅርታ። አረ ችግር የለውም። ግን በሰላም ነው? አረ በሰላም ነው። እያለፍኩኝ ድምጽሽ ስቦኝ የመጣሁት እና ድምጽሽ ያምራል እያልከኝ ነው? አዎ ያምራል። ምን ነው ተብለሽ አታውቂም? አረ አውቃለሁ፣ ግን አሁን ደስ ብሎኝ ነው። ግን ማዘር ድምጿ የሚያምር ልጅ እንዳላት አልነገረችኝም። አቤት ማስመጥ ይላል። መጡልህ ሁለታችሁንም በአፐርካት እና አስከብርልሽኝ። እሺ ደስ ይለኛል። ግን ሁሌ እንዲህ ነህ? እንዴት ዝምተኛ ምናምን? ምን ላድርገው? ተፈጥሮ ነው። እሺ በቃ እኔ ልመለስ አይደል? እሺ በቃ ቻው። መልካም ቀን። ምን አባትሽ እየሰራሽ ነበር አንቺ? እኔ አረ ምንም። ከአዲሱ ተከራይ ስርስር የምትይ ምንድነው? አረ ማሚ በቃ ለመግባባት ብዬ ነው። ካዝናናውስ ቆየሁ አይደል? ቆይ ትገረፍ አፍልታለች። አንቺ ለምን እንደነባበርሽ? ባክሽ ማሚ ልመታኝ ነበር የራሽ ጉዳይ። ስታስጠልች ምናለት ምን አድርጋ ነው ማሚ? ከአዲሱ ተከራይ ጋር እየተለፋደደች አገኘኋት። ታዲያ ምን ችግር አለው? ቤቱን በዛት አላምደው። የእሷ ያዘጋጀው ዱላ ለአንቺ እንዳላሳርፈው። አርፈሽ ውጪ። ኧረ እኔ ምን አግብቶኝ? እሷ ላይ እንደጀመርሽ እሷ ላይ ጨርሹ። ቆይ ሁለትሽን ቆልፌ ካላሳበድኩሽ ሁለቱም ይለጥለጡ። እንደው ሁለቱም ቆንጆ ስለሆኑ ሁለቱም ይገረፉ። ይቺ እስኪ በሩን ክፈቹ። አልከፍትም።
አቤት። አዋ እኔ ብቻ ነኝ እንዴ ሁሌም ከፍተው? ቆይ ለማሚ እነግራታለሁ። ማሚ አረች ልጅ አታዘዝም ያለችኝ ነው። አንቺ ሰይ እዚህ ቤት ነው ደግሞ እንደገና ሌላ በጸይቡ መጣ። የካያ ቤት እዚህ ነው አይደል? አዎ ምን ነው? ጓደኛው ነኝና ካላስቸገርኩሽ ጠሪልኛለሽ? እሺ ጠብቀኝ። ማን ነው? የካያ ጓደኛ ነው። በይ ጥሪለት። ደነዝ ካያ በሰላም ነው? አዎ ጓደኛ በር ላይ ቆሞ እየጠበቀህ ነው። ኦ ነው እንዴ? እሺ አመሰግናለሁ። ስታስጠላ። እሺ ሰውዬው አንተ ያበደ ቤት አይደል እንደ ገባው? እና እኔ ልውጣልህ አንተ ትገባ? አው ደስ ይለኛል። መጣው ዘው ጠበቀኝ። ምንም ችግር አለ እንዴ? ለምን እንደዛች? አይ ምንም ስትቻኮል ነው። አቺኒ ቁጪ። አይ ምንም ሰው እየጠበቀኝ ስለሆነ ነው። ምን አባሽ ነው የምትለፈልፊው? በቃ ቻው። እሺ አተከዛት በቃ አይካያ እስቲ ታዩ ወደዛ ምን ትመስላለች? እሱማ እኔን ናፍቀኸኛል። ጆሮ እየጠባሽ ነው። ክላስ፣ ስራ፣ ቤት ቢዚ ያደርገኛል። አሃ ጭራሽ ናፍቀኸኛል? አዎ ግን እንደምን ብዬ እመጣለሁ። በቃ ቆይ አንዴ መልሼ ልደውል። አንቺ ቆይ ለማሚ ተናግሬ ካላስጠነጠፍኩሽ አንቺ ከካ ብሩም ሰግራት ያምሻል እንዴ? እንደናፈቅሽውና ልታዩ እንደምትሄጂ እናገራለሁ። በቃ እሺ እንጂ ምን በብር ልታታይኝ ባልሆነ ማለትማ በ200 ብር አፌን አልዘጋም። ክፈቺና ነኝ። እሺ በቃ እንደውም ሂጂና ክፈቺ። ካልሆነ አጋጣሚውን ተጠቅመ በቃ ሻፈደኝው አባት። ውይ ይቅርታ ሐሳብ ውስጥ ገብቼ እኮ ነው። ችግር የለውም። ምን ነበር? ካያለ እንዴ? አይ የለም። መልእክት ካለ ልንገርልህ? አይ እሺ በቃ እኔ ልሂድ። ዝጊቶ ነው ደግሞ ማን ነው? ይቅርታ ድጋሚ መጣሁ አይደል? ችግር የለውም። ምን ነው? ቆንጆ እንደሆነ ሳለምሻል ብዬ ነው። እውነት? አጭሪው በሉ እናንተ አውሩ። እሺ የታባይ ደነ ምን ነው? ደውለህ መጠየቅ ትችላለህ ነበር እንዴ? አክህ ስልክ የዘግቷል። ለዛ ነው። በእና ንግባባ። በዛውም ቤት እናያታለን። ማን ነው? የምትወጂው ልጅና ጓደኛ አቀልጅ። እኔ ደግሞ ይሄን ለማሚል ነገር እሺ በቃሽ። ብድር በምድር ይላል። ይሄ ነው ደህና። በቃ ልሄድ ነኝ። የታባሽ ሰራችላት። አይዳይ ደፋውት እንዴ? ኧረ ወይኔ አትስቲፍ እስቲፍ አትስቲፍ እንዴ ካያ ምን ሆነህ ነው? ሳሙና አይኔ ውስጥ ገብቶ ነው። ውሃ አምጪልኝ። ቆይ እሺ መጣሁ ላምጣልህ። ቶሎ ቤት ኒቪን። ይሄን አጋጣሚ ተጠቅመሽ ማስመጣ አለብሽ። ይኸው ይሄ የደነዘዘ ተጋድሞን እዚህ ልቃጠል? እኔ ያለው ለምን ሲባል ትቃጠላለህ? አንቺ ባትኖሪልኝማ ይሄ ድንዝዝ አቃጠሎ ይዘፋኝ ነበር። ችግር የለውም። አሁንማ ደርሼልሃለሁ። በጣም አመሰግናለሁ ኒቭ። ምን ነው? አይ ኮኔክት አደረጉ። በቃ ማቆላመጡ ይቅር። ታዲያ ለምን ይቀራል? መጡልኝ ይላል እዚህ ጋር ዲክታተር። እሺ በቃ አይቀርም። አበቃቃለ ልትባረር ነው ከቤት። በቃ መጣሁ። እሺ ወዴት? ምን ብዬሽ ነበር?
የሚታጠበውን ዕቃ እኮ እንደላጥብ ጨርሻለሁ። ማን ጠየቀሽ እሱን? ቡፌውን እኮ አስተካክያለሁ። ምን አባትሽ ነው የምትቀባጥሪው? ከአዲሱ ተከራይ ጋር እንዳላይሽ ብዬሽ አልነበረም? ብታይ ማሚ ፊቱን ስታጠብ እኮ ዋተር ይፍቶበት ሳሙና ፊቱን አቃጠለውና ውሃ ይዤለት መጥቼ እኮ ነው። አይመለከተኝም፣ ቀጥ ብለሽ ግቢ። ኧረ ማሚ እሺ በቃ ሰላም ነው ማዘር። ዱላ ሳይከተል ብትሄድ ይሻላል። ከዚህ በላይ ከቆየ ዱላ ነው። በሚገርም አፐርካት ነው የሚገቡልህ። እንዴት ነሽ ፊጉ? አሎ ምን ነው በሰላም ነው የጠፋ? ስራ ምናምን ነው እንጂ ምን ልሆን ብዬ ነው ከእናንተ የምጠፋው። አሪፍ በቃ እኔ የምልሽ ሰሞኑን ኔቪንን እያዩት አይደል? በሰላም ነው? ትንሽ አሟት ነው። ኧረ አላመመኝ። ምን ሆነሽ ነው? ኧረ ትንሽ ጉንፋን አሞኝ ነበር፣ አሁን ደህና ነኝ። አሞኝ ያልሻል የቤቱ ስራ ሳስጠግርኝ የነበረው እና አሁን ነው ተሻለኝ። እኔና አንቺ ቤት እናወራለን እሺ? እና አሁን ደህና ነሽ ነው? ኧረ ደህና ነኝ። ይሄ ነጠላ ምናምን ስላደረኩ አይተህ ነው? አይ እኔማ ሰሞኑን አላየሁሽም ብዬ ነው። እኔም እኮ የሆነ ነገር እነግርሃለሁ ብዬ። አሁን ተገናኘን አይደል? ንገሪኝ። ኒቡ እንደምትወድልን ነገር ነው በቃ። አንተ ደግሞ እንዴ ሄሎ ስሚ፣ ማሚ በር ላይ መኪና እየቆመች ነው፣ ቶሎ ብለሽ ግቢ። በቃ ሌላ ቀን እነግርሃለሁ እሺ? ይሄም አለፈ። ከዚህ በኋላማ በቃ ልትቀጣጡ ነው እንደዚህ ከሆነ። እንደረደንደንደንደ እንኳን በእናትሽ ሰላም ስጪ። እንደረደንደንደንደ አንቺ ድንጋይ ራስ ምን ላድርግሽ? አላዝኝም። ምን አገባሽ? በምን ተመታው እንዳትዪ። ሄጂ ጁነት በይ እስኪ። ምን ልትሆኚ? ካያ እኔ እንጃ። ቆይ እስኪ አናግሬው የመጣው ካያ እንዴ ምን ሆነ ነው? ይቅርታ። ለምን ነው ይቅርታ? ደግሞ ለምን በፊትህ ነው የከሰከስከው? ኧረ ምንም እንዲሁ ነው። ፊትህ እኮ ያስታውቃል። ምን ተፈጥሮ ነው? እንዳትደብቀኝ። ፋዘር በጣም ታሟል። አዎ እና ደግሞ ብቸኛ ልጁ ነኝ። የግድ መሄድ አለብኝ። እሺ በቃ እንሂዳ። የት? ክፍለ ሀገር? አዎ አባትህ ጋር ሄድ እናስታማቸዋ። ችግር የለውም። በማታውቂው ነገር እንድትደክሚ አልፈልግም። ያንተ አባት ማለት የኔ አባት ማለት አይደለም። ተጀመረ ገና ከሆነ አባት ለአባት ነው። በዛ ላይ ማዘር እንደማፈቅድልሽ ታውቂያለሽ። እሺ መች ነው የምትሄደው? በዚህ ሳምንት እሄዳለሁ። ከአንተ ጋር በመጣ ደስ ይለኝ ነበር። ችግር የለውም። መልካሙን ሁሉ እመኝልሻለሁ። ቻው በቃ ተለያዩ። ሁለቱም ተለያዩ። ቆዘመች በቃ ሄደባት። ምን እየሰራሽ ነው እዚህ ተጎልተሽ አንቺ? ምንም እና ውስጥ ገብተሽ ስራ አሰሪ? እሺ በይተነሽና ውስጥ ግቢ። ማሚ ታያት እስኪ ደብሯታል። የራሳችሁ ጉዳይ። ስመለስን ቤት ተስተካክሎ ማግኘት ነው የምፈልገው። እሺ ተይኝ በእናትሽ። እሺ ስሚ። ኡፍ ምንድን ነው? ለምን ወጣ ብለን ፈታ አንልም? አንቺ ቀልደኛ ነሽ። የምሬን እኮ ነው። አይሻልም? ኧረ ወደዛ ዞር በይ በእናትሽ። ቆይ ልክፈት። ነይ እባክሽ፣ እኔ እከፍታለሁ። መጣ እግሩን ጠብቆ ጎረምሰው አለው። ካያ ምን? አረ ምንም አልሆነም። እና ምንድን ነው? አይ ይሄን እንድሰጥሽ ልኮይ ነው። እሺ ደብዳቤ ነው። ይቅርታ፣ አመሰግናለሁ። እሺ ችግር የለም። ማን ነው? የካያ ጓደኛ ነው። እና ምን ልኮ ነው? ይሄ ነው። ይነበብ አንቺ አንብቢ።
ወዲ ይሄንን አይደል እንዴ ስጠብቅ የነበረው ሲጀመር ልጅቷ ራሱ። እንግዲህ ጋይስ የዛሬ ቪዲዮአችን በዚህ ተጠናቋል። ከዚህ በኋላ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ እንዲደርሱ የደወል ምልክቷን እየተጫናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስክንገናኝ እናመሰግናለን። ባይ